ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ ወደ አትላስ አካባቢ ተመልሰን መጥተናል። እንደምታውቁት አትላስ ላይ ብዙ ነገሮች እየተሰሩ ነው የሚገኙት። ከነሱ ውስጥም አንዱ የዋተር ፓርኩ አካል የሆነው አንደኛው ሀይቅ ነው፣ ይሄ የምንመለከተው ማለት ነው። ከሱም ባሻገር ደግሞ አዲስ የፈረስ ሰርከስ ማሳያ ሾም ተሰርቷል። እዚህ ላይ ባለፈው ተመልክተነው ነበረ። ስለዚህ በዛሬ ጉብኝታችንም አዳዲስ ነገሮች ስላሉት እሱንም የምንመለከት ይሆናል ማለት ነው። እስከ መጨረሻው አብራችሁ መቆየታችሁ እንዳዘነጉ። እሺ ጉብኝታችንን ጀምረናል። አሁን የምንገኘው እንደምታዩት የአርቲፊሻል ሀይቁ የሚሰራበት ቦታ ላይ ነው። ይሄ ቦታ እንደምታውቁት ከዚህ በፊት ውሃ ተሞልቶበት ጀልባም ገብቶበት ነበረ። አሁን ደግሞ እንደምታዩት ሙሉ ለሙሉ ውሃው እንዲፈስ ተደርጎ የሜንቴናንስ ስራ እየተሰራለት ነው የሚገኘው። ለረጅም ጊዜ እንደዚሁ ባዶ ሆኖ ቆይቶ ነበረ። አሁን የዋተር ፓርኩ እየተጠናቀቀ ከመሆኑ ጋር ተያይዞ የመጨረሻው ዙር ስራ እየተሰራ ነው የሚገኘው። እንደምታዩት ላስቲኮች እያለበሱት ነው። አንዳንድ የሚያፈሱ ቦታዎች ስለነበሩት ከዚህ ቀደም የተሰራው ላይ እሱን ለሜንቴናንስ ተብሎ ከላይ ላስቲክ እየተደረበበት ነው የሚገኘው። እሱን እንመለከታለን ማለት ነው። ከሱም ባለፈ ደግሞ ቀደም ስንል ሃይላይት የተመለከትናቸው ብዙ ፕሮጀክቶች አሉ። እነሱንም በደንብ እንቃኛቸዋለን። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እዚህ ጋር የምንመለከታቸው ከስር የተጠቀለሉት የአርቲፊሻል ሀይቁ ከስር እየተዘረጉና እየተለጠፉ ያሉት ላስቲኮች ናቸው። በብዛት ነው እዚህ አካባቢ የተቀመጡት። አለፍ ስንልም በደንብ እንመለከታቸዋለን። በዛኛው ሳይድም እንዲሁ ብዙ የተቀመጡ አሉ። ይህ ማለት ጥቁሮቹ አሁን ተነጥፈው የምናያቸው ናቸው። እዚህ ጋር የምትመለከቷቸው እንግዲህ ኃይለኛ ዝናብ ዘንቦ ስለነበረ ውሃ አንዳንድ ቦታ ላይ ይዟል እና እሱን የማድረቅ ስራ እየሰሩ ነው። እዚህ ፊት ለፊት የምንመለከታቸው እየሰሩ የሚገኙት። እዛ ከርቀት ደግሞ ያሉት ላስቲኩን የደረቀውን ቦታ ላስቲኩን እያነጠፉበት ነው። እንደምታውቁት በዚህኛው ሳይድ ደግሞ ፊት ለፊት የምንመለከተው በር የፒኮክ ፓርክ መግቢያ ዋናው በር ነው። በእርግጥ ብዙ በሮች አሉት። በወሎ ሰፈር ወደ ኦሬድ በሚወስደው መንገድ የተሰራ አዲስ ትልቅ በር አለ። በዛኛው በኩል ዋናው ሲሆን እዚህ ጋር ደግሞ ቀድሞ ሲጠቀሙበት የነበረው በር ነው። እንደምታዩ ብዙ ሰራተኞች ናቸው እንግዲህ ይሄ ላስቲክ የተጎዳው ቦታ ላይ እያለበሱ የሚገኙት። እሺ የአርቲፊሻል ሀይቁን ፓርት በተወሰነ መልኩ ተመልክተነዋል። ወደ መጨረሻ አካባቢ ላይ ተመልሰን የምናየው ነው የሚሆነው። አሁን ወደ ፈረስ መጋለቢያ ወይም ደግሞ የሰርከስ ሾው ማሳያ አዲስ የተሰራው ቦታ ላይ መተናል። ይሄን ቀደም ስንል ተመልክተነው ነበረ። በእርግጥ ውስጥ የፈረሶቹ ማደሪያ ያሉበት ድረስ ሄደን አይተነዋል። ዛሬ ደግሞ ወደዚህ ስለመጣን እግረ መንገዳችንን ያላያችሁት የቻናላችን ቤተሰቦች ካላችሁም እንዲሁም ደግሞ አዳዲስ ነገሮችም ስላሉት እሱን ለማሳየት ነው ወደዚህ የመጣ ነው። እንደምታዩት እንግዲህ በጣም የሚያምር ሰፋ ያለ የፈረስ ሰርከስ ሾው ማሳያ ነው። ደረጃዎች አሉት። ብዙ ሰዎችን በአንድ ጊዜ ማስቀመጥ የሚችል ነው እና ሰፋ ያሉ ሁለት ሜዳዎች ነው ያሉት። እዚህ ጋር ቆመን እንመለከተዋለን ከፍ ስለሚል። እንደምታዩት ነው። ይሄ ከፊት ለፊታችን ያለው ሰፊውና ትልቁ አንደኛው የፈረስ ሰርከስ ሾው ማሳያ ሜዳ ነው። ወንበሮች በዚህኛው ሳይድም አሉ። በተቃራኒው ደግሞ ከመጋለቢያው ተቃራኒ ሳይድ ደግሞ ፊት ለፊትም እንዲሁ የሰዎች መቀመጫ አለ። ፊት ለፊት የምትመለከቱት ነጭ የሚመስለው ሁለተኛው ሜዳ ደግሞ እንደምታዩት እዚህ ጋር ነው። በመከለያ ተከልለዋል። ሁለቱም የሚለያዩበት ቦታ ላይ ፊት ለፊት የምንመለከተው ቤት ደግሞ ለፈረሶቹ ማደሪያ የተሰራው ነው ማለት ነው።
ባለፈው የሰራውላችሁ ቪዲዮ ላይ ትዝ ይላችሁ ከሆነ ውስጥ የፈረሶቹ መጋለቢያ የፈረሶቹ ማደሪያ ቤት ውስጥ ሁላ ገብተን ተመልክተን ነበረ ምን እንደሚመስል። እንደምታዩት ውሃ በተወሰነ መልኩ ይዟል። እንደነገርኳችሁ በጣም ኃይለኛ ዝናብ ዘንቦ ስለነበረ በተወሰነ መልኩ ውሃ አጠራቅሟል። እሱም ትንሽ እየቆየ የሚደርቅ ነው የሚሆነው። ሁለቱ ሜዳዎች የሚለያዩበት እዚህ ጋር እንደምትመለከቱት ነው። እንደዚህ አይነት አጥር አለው ለፈረሶቹ ከዚህኛው ወደዛ እንዳይገቡ። ፈረሶቹ ከመኖሪያ ቤታቸው ወጥተው ወደ ሜዳው የሚገቡበት በር እዚህ ጋር አለ። ወደዚህ ወደ ዋናው መግባት ከፈለጉ ደግሞ በዚህኛው በኩል ወደ ጫፍ አካባቢ ላይ ወደ ዋናው ሜዳ መግቢያ እንዲሁ መተላለፊያ ቦታ አለው። አሁን እዚህ ሜዳው ላይ የተለያዩ መሰናክሎች ይሰራሉ። የቲቪ ሾው ላይ ምናምን አይታችኋል ብዬ አስባለሁ። ብዙ መሰናክሎች አሉ ፈረሶች እየዘለሉ የሚያልፉት። እንደዚህ አይነት መሰናክሎች ይሰሩለታል። የተወሰኑ ስራዎች ይቀሩታል። እሺ ውድ የቻናላችን ቤተሰቦች አሁን ደግሞ የአርቲፊሻል ሀይቁንና የፈረስ ሰርከስ ማሳያ ሜዳውን ተመልክተን ወደ ዋተር ፓርኩ ፕሮጀክት መተናል። እዚህ ጋር እንደምታዩት ሰፋ ያለ የኩሪፍቱ ዋተር ፓርክ ፕሮጀክት አለ አዲስ አበባ ላይ እየተሰራ የሚገኘው። እንደምታዩት በጣም ብዙ ለውጦች አሉት። የዋተር ስላይዶቹ ሁሉም በሚባል ደረጃ ተሰርተው ተጠናቀው እንግዲህ ሬዲ ሆነዋል። የተወሰኑ የውስጥ ለውስጥ የግቢ ስራዎች ነው የሚቀሩት። እንደምታዩት ሬስቶራንቶችም አሉ። እንዲሁም ደግሞ የካናል ፕሮጀክትም እንዳለ ከዚህ በፊት አውርተን ነበረ። እነሱም የተጠናቀቁበት ሁኔታ ነው ያለው አሁን ላይ። ስለዚህ ይሄኛውን ደግሞ ቀረብ ብለን እንመለከታለን ማለት ነው። አሁን ወንዙን ተሻግረን ከአስፋልቱ ሳይድ ሆነን ነው እየተመለከተን የምንገኘው። ገባ ብለን ደግሞ እንመለከታቸዋለን ምን አዳዲስ ነገር አለ የሚለውን። እሺ ቀደም ስንል በዛ ቤቶቹ ባሉበት ከወንዙ በስተቀኝ በኩል ባለው ሳይዱ ነበር እያየን የነበረው። አሁን ወደ ዋናው መግቢያ እየተጠጋን ነው የምንገኘው። እዚህ ጋር እንደምታውቁት ሌላ ፕሮጀክት አለ አዲስ ሴንትራል ፓርክ ፕላዛ የሚባል። ይሄም እንግዲህ ሰፋ ያለ የፓርኪንግ ስፔስ ያለው ግራውንድ ላይ ሲሆን ከላይ ደግሞ ሬስቶራንቶች አሉት። አሁን እየተሰሩ ነው ገና። በምታዩት በር በኩል ነው እንግዲህ ወደ ውስጥ የሚገባው። ይህ መንገድ ወደ ብዙ ቦታ ነው የሚወስደን። ይሄን በር አልፈን ስንሄድ ፒኮክ ፓርክ አለ፣ ዋተር ፓርኩ አለ፣ እንዲሁም ደግሞ የአዲስ ሴንትራል ፓርክ ፕላዛም አለ ማለት ነው። ስለዚህ ወደ ሶስቱም ፕሮጀክቶች የሚወስደን መንገድ ነው። ይሄ ደግሞ እንደምታዩት የፒኮክ ፓርክ የወንዝ ዳር ልማት ነው። ስለዚህ አሁን በዚህ በር በኩል ገብተን ሶስቱንም ፕሮጀክቶች እንመለከታለን ማለት ነው። እንደነገርኳችሁ ፒኮክ ፓርክ እድሳት ላይ ነው። አሁን ወደ ውስጥ መግባት አይቻልም። ነገር ግን በውጪ በኩል ያሉትን የተወሰኑ የተሰሩ ነገሮችን በአጥሩ በኩል ሆነን እንመለከታለን። ከዛ ባለፈ ግን አዲስ ሴንትራል ፓርክ ፕላዛን እና የኩሪፍቱ ዋተር ፓርክ ፕሮጀክቶችን ሁለቱንም በደንብ እንመለከታቸዋለን ማለት ነው ጠጋ ብለን። ይህ የምትመለከቱት የኩሪፍቱ ዋተር ፓርክ ፕሮጀክት አካል ነው። ይህ ደግሞ አዲስ እየተሰራ ያለው መግቢያ በር ሲሆን ኦልሞስት ፊኒሺንግ የሚባል ስቴጅ ላይ ነው ያለው። የተወሰኑ ነገሮች ብቻ ነው የሚቀሩት። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ።
በየቀኑ በምንሰራቸው የወኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እሺ አሁን የምንገኘው አዲስ ሴንትራል ፓርክ ፕላዛ ጋር ነው። በስተቀኛችን በኩል እንደምታዩት የኩሪፍቱ ዋተር ፓርክ ፕሮጀክቱ አለ። መሀል ላይ ደግሞ እንደምታዩት የካናል ፕሮጀክት አለ። ይሄ አሁን እያየነው ያለ ነው። ውስጡ እንደምታዩት ኦልሞስት ተጠናቋል የሚባል ደረጃ ላይ ነው ያለው። ስዕሎቹ ከዛኛው ጫፍ ጀምሮ እየተሳሉ መጥተው አሁን እኛ ያለንበት አካባቢ ድረስ ስዕሉን ሰርተውታል። ፊት ለፊት የምትመለከቱት ነጩ ከስዕሉ በፊት መጀመሪያ ላይ የሚቀባ ነጭ ቀለም ነው። ስለዚህ እስከ ጫፍ ድረስ እንደዚሁ እየሰሩ ይሄዳሉ ማለት ነው። እዚህ በስተግራችን በኩል ደግሞ የሴንትራል ፓርክ ፕላዛው ዋናው ከላይ እንደ ካፌ ነገር ሬስቶራንት እየተሰራ ያለው ፓርት አለ። ይሄ ደረጃው በጣም ነው የሚያምረው። እንደምታዩት እዚህ ላይ ቁጭ ብለን እንግዲህ ፊት ለፊት የዋተር ፓርኩንም እንዲሁም ደግሞ የካናል ፕሮጀክቱንም ሲጠናቀቅ ማየት የሚያስችል በጣም ደስ የሚል እይታ ያለው ቦታ ነው የሚሆነው። እንደምታውቁት እዚህ ካናል ፕሮጀክት ውስጥ ሌላ አርቲፊሻል ሐይቅ አለ። ቀደም ስንል ካየነው ውጪ የዚሁ የካናሉ አካል የሆነ ሐይቅ አለ። ስለዚህ ከዛ ጀምሮ እዚህ ድረስ የጀልባ ጉዞም ማድረግ ይቻላል ማለት ነው። እንደምታውቁት አሁን ቀበና ላይ ተጀምሯል የጀልባ ጉዞ። ለመጀመሪያ ጊዜ በአዲስ አበባ ውስጥ የጀልባ ጉዞ የተጀመረው እዛ ቀበና ግድብ ላይ ነው። ስለዚህ ከአሁን በኋላ ደግሞ ሌሎች ቦታዎችም እንደዚሁ ይጀመራል ማለት ነው። አንደኛው ይሄ የካናል ፕሮጀክትና አርቲፊሻል ሐይቁ ሲሆን ከዚህም ባለፈ ከተማችን ላይ ሌሎች ቦታዎች ግድብ ተሰርተዋል። አፍንጮ በርና ራስ መኮንን ድልድይ ጋርም ግድቦች ተሰርተው የራሳቸው የሆነ ሐይቅም አላቸው። ስለዚህ እዛ ላይም የጀልባ ጉዞ የሚጀመር ይሆናል ማለት ነው በቅርቡ። አሁን የደረጃውን ወጥተን የሴንትራል ፓርክ ፕላዛን ከላይ በኩል ሆነን እየተመለከትን ነው የምንገኘው። ፊት ለፊታችን እንግዲህ የዋተር ፓርኩ ስላይዶች በግልጽ ይታያሉ። እዚህ ጋር ከፊት ለፊታችን የምናየው ነጩ ህንጻ ነገር ደግሞ የፒኮክ ፓርክ ውስጣዊ አካል ነው። ያው እየታደሰ እንደሆነ ቀደም ብዬም ነግሬያችሁ ነበረ። እንደምታያቸው ነው እንግዲህ የዋተር ፓርኩ ስላይዶች ሁሉም በሚባል ደረጃ ተሰርተው ተጠናቀዋል። እዚህ ከስር የምናያቸው ደግሞ ለህፃናት ተብሎ የተሰሩ ናቸው። እዚህ አካባቢ ላይ ብቻ በጣም ብዙ ፕሮጀክቶች እየተሰሩ ነው የሚገኙት። አሁን ላይ እንደምታውቁት የሴንትራል ፓርክ ፕላዛ አሁን ያለንበት አለ። ፊት ለፊታችን ደግሞ የፒኮክ ፓርክም አለ። ውስጡ በጣም ብዙ እድሳቶች እየተደረጉለት ነው የሚገኘው። ከዛም ባለፈ ደግሞ የዋተር ፓርኩ የኩሪፍቱ ዋተር ፓርክ አለ። ሶስተኛ ማለት ነው። የዋተር ፓርኩ ብቻ በውስጡ በጣም ብዙ ነገሮችን ያካታል። የዋተር ስላይዶቹ አሉ። አርቲፊሻል ሌክ አለ። የፈረስ መጋለቢያ ሜዳ እንዲሁም ደግሞ የቴኒስ መጫወቻና የተለያዩ መዝናኛ ቦታዎችን ያካተተ ነው ዋተር ፓርኩ ብቻ። ከዚህም ባሻገር ደግሞ አዲስ ሴንትራል ግራንድ ሞል የሚባል ዘመናዊ የሆነ የሾፒንግ ሞልም እየተሰራ ነው የሚገኘው። ይሄም ባለ 18 እና ባለ 25 ወለል ህንጻ እና በጣም ደረጃውን የጠበቀ ብራንዶች ኢንተርናሽናል ብራንዶች እዚህ መተው ብራንዳቸውን እንዲያስተዋውቁና እንዲሸጡ የሚያደርግ በጣም ትልቅ ፕሮጀክት ነው የአዲስ ሴንትራል ግራንድ ሞልም። ከሱ ባሻገር ደግሞ እንደምታውቁት ፒያሳ አካባቢ ላይ አራዳ ሌክዠሪ ሞልም እንዲሁ እየተሰራ ነው የሚገኘው። እነዚህ ሁለት ግዙፍ የሆኑ ፕሮጀክቶች አራዳ ሌክዠሪ ሞል እና አዲስ ሴንትራል ግራንድ ሞል ዋና አላማቸው ሀገራችን ውስጥ ኢንተርናሽናል የሆኑ ብራንዶች እንዲተዋወቁና መሸጥ እንዲችሉ የሚያደርጉ ናቸው። እንደሚታወቀው የከተማችን ወይም ደግሞ ኢትዮጵያ ውስጥ ያሉ ነጋዴዎች በብዛት የተለያዩ ብራንድ እቃዎችን ለማምጣት ከሀገር ውጭ ወደ ዱባይና የተለያዩ የዓለም ሀገራት ነው የሚሄዱት። ስለዚህ ይህን የሚያስቀር ይሆናል ማለት ነው። እዚሁ ሀገራችን ላይ በአራዳ ሌክዠሪ ሞል እና አዲስ ሴንትራል ግራንድ ሞል ተሰርተው ሲጠናቀቁ
እያንዳንዱን ብራንዶች እዚህ ማግኘት ይችላሉ ማለት ነው። ከዚህም ባሻገር ደግሞ ከተለያዩ ሀገራት ወደ ሀገራችን ለንግድ ይመጣሉ። ልክ የኛ ሀገር ነጋዴዎች ወደ ዱባይ እና የተለያዩ የዓለም ሀገራት እንደሚሄዱት ልክ ሁለቱ ፕሮጀክቶች ተጠናቀው ስራ ሲጀምሩ እዚሁ ሀገራችን ላይ ለመገበያየት ይመጣሉ ማለት ነው። ይህም ደግሞ ለከተማችን ለሀገራችን በጣም ትልቅ ፕሮግረስ ነው የሚሆነው ማለት ነው። እሺ አሁን የዋተር ፓርኩን ፓርት አልፈን አሁን ወደ አርቲፊሻል ሌኩ ፕሮጀክት እየሄድን ነው የምንገኘው። ልክ እንደጀመረን አካባቢ በተወሰነ መልኩ አይተነው ነበረ አርቲፊሻል ሌኩ እየታደሰ ያለበት ሁኔታ። አሁን ደግሞ በስፋት እንመለከተዋለን። ቀደም ብዬ እንደነገርኳችሁ የካናል ፕሮጀክቱም ራሱን የቻለ ሀይቅ አለው ብያችሁ ነበረ። እሱም ይሄ ከፊት ለፊታችን የምንመለከተው ሰፋ ያለው ቦታ ነው። ከፊት ለፊት ወንዙ አለ፣ የአትላስ ወንዝ የሚያልፍበት። ከሱ ወደዚህ ያለው ፓርት ነው አርቲፊሻል ሌኩ ማለት ነው የካናሉ። ስለዚህ እዚህ ጋርም ውሃ በደንብ እንዲይዝ ይደረግና ጀልባዎች እዚህ ላይ መንቀሳቀስ የሚችሉበት ሁኔታ ይፈጠራል ማለት ነው። አሁን ላይ ወንዙ ከካናሉ ጋር የተገናኘ ነው። ምንም የሚለየው ነገር የለም። ከበድ ያለ ውሃ ወይም ጎርፍ ሲኖር ቀጥታ ወደዚህ ወደ ካናሉ ይገባል። ግን ወደ መጠናቀቁ ሲደርስ ሁለቱ የሚለያዩበት የኮንክሪት መለያ ይሰራላቸዋል። እሺ ውድ የቻናላችን ቤተሰቦች አሁን ደግሞ እንደምታዩት የአትላስ የሪቨርሳይድ ፕሮጀክት ጋር ነው የምንገኘው። ይሄ ማለት እዚሁ ከአርቲፊሻል ሌኩ አጠገብ የሚገኝ ነው። በስተግራችን በኩል አርቲፊሻል ሌኩ አለ። ይሄ ደግሞ በስተቀኝ በኩል የወንዝ ዳር ፕሮጀክቱ አለ ማለት ነው። አንድ ላይ ነው እየተሰሩ ያሉት። ስለዚህ ይሄን እየተመለከትን ቀጥታ እስከ አትላስ ጫፍ ድረስ የምንጓዝ ይሆናል። በመንገዳችንም ላይ ብዙ ፕሮጀክቶችን እንመለከታለን። የቴኒስ ሜዳ አለ፣ እንዲሁም ደግሞ የተለያዩ ፕሮጀክቶች አሉ። እንደነገርኳችሁ ብዙ ነገሮችን ነው የሚያካተው። ስለዚህ ይሄን ድንቅ የሆነ የአትላስ አካባቢ ፕሮጀክት እየተመለከታችሁ እስከ መጨረሻው አብራችሁ እንድትቆዩ ስል በአክብሮት እጠይቃችኋለሁ።